ኢየሱስ ጌታ የእግዚአብሔር መዳን ታያለ፣ የእግዚአብሔር መዳን ታያለሽ። ይሄ መልእክት ለብዙ ሰዎች ሼር አድርጉ፣ ኮፒ ሊንክ አድርጉ። በኮሜንት ላይ የእግዚአብሔር መዳንን አያለው። እግዚአብሔር ስም ለዘላለም የተባረከ ይሁን። ስለዚህ እግዚአብሔር መንፈስ ወደ ውስጤ የሰጠኝ ቃል አለ። ዘጸአት ምዕራፍ 14 ከቁጥር 13 ላይ ያለው ቃል አብረን የምናይ ይሆናል። እግዚአብሔር ስላንተ ይዋጋል፣ እግዚአብሔር ስላንቺ ይዋጋል። ውጊያው የእግዚአብሔር ነው፣ ውጊያው የኢየሱስ ነው። ስለ አንተ የሚዋጋ አለ፣ ስለ አንቺ የሚዋጋ አለ። ክብር ለናዝሬቱ ለኢየሱስ ይሁን፣ ክብር ለወደደን ለእርሱ ይሁን። ስፍራውን በጌታ በኢየሱስ ክርስቶስም አነባለሁ። እንደዚህ ይላል የአምላካችን የእግዚአብሔር ቃል። በጌታ በኢየሱስም ስፍራውን አነባለሁ። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአችሁን ግብፃውያን ለዘላለም አታዩአችሁምና ቁሙ፣ ዛሬ ለእናንተ የማደርጋትን የእግዚአብሔር መዳንን እዩ። እስኪ አያለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። እግዚአብሔር አላችሁ ዛሬ የምታዩአችሁን ግብፃውያን ለዘላለም አታዩም ማለት። ዛሬ ባንተ ሕይወት ባንቺ ሕይወት ምንድነው የተፈራረቀብኝ? መከራ ነው፣ ሐዘን ነው፣ ጭንቀት ነው፣ ስደት ነው፣ ዋይታ ነው። ይሄ ዛሬ የምታዩን ግብፅ፣ ዛሬ የምታዩን በሽታ፣ ዛሬ የምታዩ ሐዘን፣ ዛሬ የምታዩን ችግር በኢየሱስ ክርስቶስ ስም ለአንዴና ለመጨረሻ ላታይ መንፈስ ቅዱስ ያስወግዳል። እግዚአብሔር ስለ አንቺ ይዋጋል። እግዚአብሔር ስለ አንተ ይዋጋል። ኢየሱስ ጌታን በምንም አይነት ሁኔታ ውስጥ ልትኖር ትችላል። ከዚህ ቀን ጀምሮ ግን መንፈስ ቅዱስ አንተን ያወጣል ከችግር ማን ከሐዘን ውስጥ ከብሽታ ውስጥ በኢየሱስ ክርስቶስም ያወጣል። የእግዚአብሔር መዳንን በዚህ ሳምንት ታያላችሁ። የእግዚአብሔር መዳንን ከማክሮ ሰኮንድ ጀምሮ ማየት ጀምራላችሁ። የእግዚአብሔር መዳንን በሕይወታችሁ በትዳራችሁ ላይ ማየት ትጀምራላችሁ። የእናንተን ውርቀት የሚጠብቁ ውርቀታችሁን አያዩ። የእናንተን ክሳራ የሚጠብቁ ክስረታችሁን አያዩ። ክብር ለእግዚአብሔር ይሁን። ዝም ብላችሁ ቆሟል። ለእናንተ የሚያደርጋትን ታምራትን፣ ለእናንተ የሚያደርጋትን የእግዚአብሔር ጣትን፣ ለእናንተ የሚያደርጋትን የእግዚአብሔር እጅን ታያላችኋል። አንተ የምታየኝ ሰው፣ አንቺ የምታየኝ ሴት የእግዚአብሔር መዳን በዚህ ሳምንት ታያለሽ። የእግዚአብሔር መዳን በዚህ ሳምንት ታያላችሁ፣ ታያለሽ። አያለው በሉ እስኪ። ክብር ለኢየሱስ ክርስቶስ ይሁን። አታፍርምና አትፍሪ፣ አትዋረጅምና አትደንግጭ። ክብር ለኢየሱስ ክርስቶስ ይሁን።